ማግኔቲክ ኤሌክትሮማግኔቲክ ፊልድም ብዙ ጊዜ አስተምሬያለሁ። እውቀት ለሰው ልጅ ይረዳ ዘንድ ለሰው ልጅ ለተለያዩ የችግሮቹ ማስወገጃ መሳሪያ ነው እንጂ ሌላ ጌጥ አይደለም። ስለ ኤሌክትሮማግኔቲክ ፊልድ በተደጋጋሚ አስተምሬያለሁ። በዛ ጉዳይ ላይ ግን አፕላይ ያደረጋችሁ ተጠቀሙ። አፕላይ ካላደረጋችሁበት ጥቅም የለውም። ኦኬ። ስለዚህ እኔ የምታገለው የሰው ልጅ እንዲያተርፍበት ነው። እና ባለፈው አንዲት ልጅ ብርኔድ ይሻለናል ብላ ትንሽ ዲፕሬስድ ሆና ምናምን ራሷን ህይወቷን አጠፋች። ያ መልእክት የደረሳቸው ሰዎች አሉ። በጣም ለሚወዷቸው ነው የሚያስበው። ቀናኒም ደግሞ በቀደም አድዋ በጣም ደክሞኛል፣ ሰልችቶኛል ምናምን የሚል መልእክት አስተላልፋለች። ኦኬ ዜርፎር በዚህ ሜካኒዝም እንዴት በኤሌክትሮማግኔቲክ ፊልዳችን ተጠቅመን ሰዎችን ስለማትረፍ ነው የምነግራችሁ ዛሬ። ስለዚህ እንደዚህ አይነት ቃላት በሚደርስባቸው ጊዜ ቃላት አይሰሩም። ኦኬ በቮይስ ብትልኩላቸው በቴክስት ብትልኩላቸው እግዚአብሔር አጠጋቢሽ ነው አይዞሽ በርታ አይሰራም። አእምሯቸው በዘግቷል። በቃ የመሆን መንፈስ ይዞታል። በቃ ጠፍንጎ ይዞታል። ስለዚህ ዜርፎር እግዚአብሔር ምን ብትሉ አይገባቸውም። እና የዛን ጊዜ ምንድነው ማድረግ ያለባችሁ? በቀጥታ ካላችሁበት ቦታ ተንደርደራችሁ እዛ ሰው ጋር መድረስ ያለበት ቦታ መድረስ። ኦኬ ናፍቀሽኛል፣ ናፍቀኸኛል ምናምን ብሎ ሄዶ ተንደርድሮ ጊዜ ፋታ መስጠት አያስፈልግም። ሄዶ ደርሶ ከዛ እቅፍ አድርጎ ሳስሞ እንዴት ነሽ ምናምን ብሎ ሌላ ተራ ኦርዲናሪ ነገር አውርቶ በጣም ቅርብ ብሎ ቅፍ በደንብ በቃ ሰውነትንም ነካ እንደ ማሳጅ አድርጎ የራሳችን ኤሌክትሮማግኔቲክ ፊልድ ወደዛ ሰዎች ትራንስፈር እንዲያደርግ ማድረግ። የኛ ኤሌክትሮማግኔቲክ ፊልድ ወደ እነሱ ትራንስፈር በሚያደርግበት ጊዜ ዜርፎር ምን ይሆናል? ይከላለሳል። ኢነርጂ ይከላለስና ዜርፎር የነሱን አእምሮ ስታብላይዝ አድርጎ ወደ ኖርማል ሲቹዌሽን ወደ ነበረበት ጥሩ ኮንዲሽን ይመልሰውና ከዛ ዲፕሬሳንት የሞት ትግል አውጥቶቸው ኖርማላይዝ አድርጎ በዚህ ሜካኒዝም እነዛን ሰዎች ከሞት መንፈስ እንታደጋቸዋለን። ስለዚህ አንዳንዴ ዝም ብሎ በቃላት በቮይስ ምናምን አትጨቃጨቁ። በቀጥታ ሂዱ፣ አግኟቸው። የዛ ጊዜ ከዛ ውስጥ በኤሌክትሮማግኔቲክ ፊልድ ከተቀራርበን ቁጭ ብለን አብሮ በማውጣት ከዛ ኢነርጂ ውስጥ ማግኔቲክ ፊልዳቸውን ከልሰን እናወጣቸዋለን። በዚህ ሜካኒዝም የሰውን ህይወት ማትረፍ እንችላለን። ለሟቾች ነፍሳችሁን በአጸደ ገነት ያውል። በእንደዚህ አይነት ምክንያት ወዳጆቻችሁን ላጣችሁ በሙሉ ማይ ዲፐስት ኮንዶለንስስ እንገልጻለሁ።